ጅቡቲም ሶማሊያም ውሃው ይቆማል። ኢትዮጵያ ከጎረቤት ጋር ፍልሚያ ኢትዮጵያ ከጎረቤቶቿ ጋር ያላት ግንኙነት ነው። ጠቃሚዋ ኢትዮጵያ ስትሆን ተጠቃሚዎቹ ደግሞ ጎረቤቶቻችን ናቸው። እነሱ ሰላም ሲያጡ ጦር ልካ ታስከብራለች። እኛ ስንጣላ ጦር ያቀብሉናል። መንግስትና ኤርትራ የያዙት የኢትዮጵያ መሬት አለ። ጅቡቲና ሶማሊያም የሚመኙት አለ። ይህ ሁሉ ሲሆን ኢትዮጵያ ጎረቤቶቿን በዚህ መልኩ አስባቸው አታውቅም። አሁን ግን ይህ ለኢትዮጵያ ጉዳት መሆኑ ታውጅነት የትም አያዘልቅም። መጠቃቀም ብቻ አብሮ ያኗኑራል። እናም አካሄዷን ስትቀይር ችግር መፈጠር ይጀምራል። ኢትዮጵያ ወንዞቿን ስጡኝ ስትላቸው ሮጠው ካይሮ ገቡም። ጉድ የሚመጣው ከዚህ በኋላ ነው። ጎረቤቶቿ ጋር መዋጋት የማይቀርበት ነው። ምክንያቱም ደግሞ ውሃ ነው። የጅቡቲው ጫጫታ፣ የኤርትራው ድንፋታ ጠየቅ ይኖርበታል። የዚህ ዝግጅታችን ዋና ዓላማ ግን ለምን የኢትዮጵያ ጎረቤቶች ሁሉም ሊያብዱ ቻሉ የሚለው ነው። ጉዳዩ በቀጥታ ከውሃ ጋር ውሃ ሲባል ቀይ ባህር አይደለም። የዚህኛው ውሃ ከቀይ ባህርም በላይ ነው። ኢትዮጵያ ቀይ ባህርን የምትፈልገው የመጀመሪያው የራሷ ስለሆነ ሲሆን ሁለተኛው ከጎረቤቶቿ ነፃ ለመውጣት ነው። ኢትዮጵያ ከጎረቤቶቿ የምትፈልገው ብቸኛው ነገር የባህር በር መስመር ነው። የኤርትራው አካኪ ዘራፍ፣ የግብፅ ዙሪያ ማንዣበብ፣ የሶማሌው ትርምስ እንድትቀጥል ለማድረግ ነው። ውሃዋ እየፈሰሰ እንዲቀጥል ነው። ነገር ግን አይቀጥልም። የኢትዮጵያ ወንዞች በቅርብ ጊዜ ይቆማሉ ወይም ዓለም አቀፉ ሕግ አይፈቅድም ሊባል ይችላል። ትንሽ ተከተሉንና ምን እየመጣ እንደሆነ እንያለን። ኢትዮጵያን ውሃ ሊቸግራት ይችላል ብለን አስበን እናውቅ ይሆን? አዎ፣ ኢትዮጵያ በዚህ ከቀጠለች ከፍተኛ የውሃ ትችላለችም። ወደፊት አይደለም፣ ይህ ነገር አሁን ጀምሯል። እንደሚታወቀው ኢትዮጵያ 12 ዋና ዋና ወንዞችን ጨምሮ በግምት 124.4
አይደለም። ወደ ጎረቤት ሀገራት ፈሶ በዚያ ላለው ሕዝብ የህይወት መሰረት ነው ወይም የህልውናቸው ጉዳይ። ኢትዮጵያ ወንዞቿ እየፈሰሱ በዚህ መልኩ ትቀጥላለች ወይ ከተባለ መልሱ ጎረቤቶቻችን የኢትዮጵያን ውሃ እነዚህ ጎረቤቶቻችን ለዚህ ጥቅማቸው ለኢትዮጵያ አይከፍሉም፣ ስትራቴጂካዊ ጥቅም አይሰጡም፣ ዜጎቻችንን ያንገላታሉ፣ በየሄዱበት ያሰቃያሉ። ይሰበቃል። ከኢትዮጵያ ተጉዞ ወደ ጎረቤት ሀገራት የሚፈስ ውሃ ለጎረቤት ሀገራት የመኖርና ያለመኖር ዋስትና መሆኑ እጅግ አደገኛ ነው። የጎረቤት ሀገራት ሕዝብ በጨመረ ቁጥር የውሃ ፍላጎታቸው አብሮ ይጨምራል። ይህ ማለት ከኢትዮጵያ የሚፈልጉት ውሃ ይጨምራል። አጭሩ ኢትዮጵያ ውሃውን እንድትነካ አይፈልጉም። ስለዚህ ኢትዮጵያ ውሃውን ለልማት ስትፈልግ ያስነሳል። ኢትዮጵያም የእነሱን ጥማት ለማርካት ብላ ረችም ኦሞ ወንዝ 3 ግድብ ተሰርቶበታል። ደርሼ ዋለው ግን እዚህ ግባ የማይባል ነው። ስለዚህ ውሃው ተርባይን መጥቶ ወደ ጎረቤት ሀገራት ይሄዳል። እኛ ልንለወጥ አንችልም። የኛ መሰረት እርሻ ነው። የኛ ስጦታ ውሃና ሰፊ መሬት ነው። እሱን መጠቀም አለብን። ለዚህ ደግሞ ውሃ ያስፈልገናል። ወንዞቻችን መቆም አለባቸው። ይህ በኢትዮጵያ ወንዞች ላይ ህልውናቸውን የመሰረቱ ጎረቤቶቻችን ያስጨንቃቸዋል። እናም ኢትዮጵያ በነበረችበት እንድትቀጥል እየጣሩ ነው። ኢትዮጵያ ጎረቤቶቿ መኖራቸውን ሁሉ መርሳት ትችላለችም። ካላት አቅም አንጻር ማንም አይደፍራትም። ኢትዮጵያ አሁን የውሃ እጥረት ያለባት ሀገር ናትም። በዚህ መለኪያ መሰረት አንድ ሰው ዓመታዊ የነፍስ ወከፍ ውሃ መጠን 1700 ሜትር ኩብ መሆን እንዳለበት ይገልጻል።
ስንመለከት በኢትዮጵያ አሁን ያለው የነፍስ ወከፍ የውሃ ድርሻ 1106 ኩቢክ ሜትር ከመሆኑ ጋር ተያይዞ በመደበኛ The Nile River explained in under 3 minutes. Chapter 1. How long is the Nile? Determining a river's length is usually quite an easy endeavor. You locate the mouth, walk up to its source, and count your steps along the way. For most rivers, this works out just fine. When swamps and rainforests hide the source deep inside a remote mountain range, like is the case for the Nile, this can get tricky though. While the Blue Nile, its major tributary, has been well understood since ancient times. The main stem, also called the White Nile, has remained a mystery until modern times. For the longest time, Lake Victoria was considered the source of the Nile. This, however, neglects the fact that the lake itself is fed by major rivers. The longest one of these, the Kagera River, which itself has this tributary, and even this creek in the Rwanda Mountains, competing for the title of the furthest source of the River Nile. Until the scientific community settles the winner, however, it can be said that either of these three sources makes the Nile the longest river in the world, with a staggering 6,695 kilometers long course. Chapter 2. The Nile's hydrography. Regardless of which headwaters determine the true source, the Nile starts off somewhere south of the equator and flows all the way to the 31st degree latitude, passing over 1/3 of the northern hemisphere. Over this length, the Nile drains an area of over 3,200,000 square kilometers, representing 10% of the entire African continent. Considering these vast distances, it is no surprise that different sections of the Nile experience vastly different climates and topographies. The White Nile starts off in a tropical wet savanna region, giving it a constant flow of water year-round. New tributaries and evaporation keep the water levels in balance until its confluence with the Blue Nile in the center of Sudan's capital, Khartoum. The Blue Nile and many of its tributaries originate in the Ethiopian highlands, which experience extreme seasonal variety in precipitation. During the wet season between May and August, they contribute over 70% of the entire discharge of the Nile, with a volume of over 5,600 cubic meters per second. The dry season, on the other hand, can see a flow of as little as 2% compared to the peak, and in extreme cases can even dry out completely. The seasonal variations heavily influence the downstream life around the River Nile, bringing us to Chapter 3, Agriculture at the River Nile. A total of 257 million people live in direct proximity to the Nile River, and for thousands of years they have worshipped and depended on the river's water, fish stock, and annual sediment flow. Especially the water from the Blue Nile carries large amounts of silt, which has been eroded from the rapid streams down the Ethiopian highlands. During the height of the wet season, the river floods the desert and delta, leaving behind hundreds of thousands of tons of fertile silt, which has been the backbone of the Egyptian agriculture for many thousands of years. This delicate balance of flooding, growing, and harvest has only recently been thrown off with the construction of the Aswan High Dam in 1962, which blocks vast amounts of sediments from transitioning and incidentally created Lake Nasser, the second largest man-made lake in the entire world.